ተሳስቼ ይመስላችኋል ብዙ ሰዎች። ኢየሱስ የሞተው ለተመረጡ ሰዎች ነው፣ ለጥቂት ሰዎች ነው የሞተው የሚለው ሰይጣናዊና አጋንንታዊ ትምህርት ነው። ኦኬ ኢየሱስ የሞተው ለሰው ልጆች በሙሉ ነው የሞተው። ልድገመው፣ ኢየሱስ የሞተው ለሰው ልጆች በሙሉ ነው። ስክሪፕቸራል እናደርገዋለን። ኦኬ እንዲህ ብለህ ታምናለህ? ኢየሱስ ክርስቶስ ለዓለም አይደለም የተሰቀለው ብለህ ታምናለህ አይደል? ታምናለህ አታምንም? አጭር ጥያቄ። ኧረ እኔ እንዳንተ በጀርባ አልሄድም፣ አምናለሁ። ወዲያው ነው የምመልሰው። ለዓለም አልተሰቀለም። በደንብ ስሙ። ኦኬ እንዲህ ብለህ ታምናለህ? ኢየሱስ ክርስቶስ ለዓለም አይደለም የተሰቀለው ብለህ ታምናለህ አይደል? ታምናለህ አታምንም? አጭር ጥያቄ። ኧረ እኔ እንዳንተ በጀርባ አልሄድም፣ አምናለሁ። ወዲያው ነው የምመልሰው። ለዓለም አልተሰቀለም። በደንብ ስሙ። ከሁለቱ ልዩ ወንጌል ሰባኪ ማን ነው? ጥያቄ ለፕሮቴስታንቶች። ዲቪ ትልቅ ሪስፔክት፣ ቢግ ሪስፔክት። ከታች ያላችሁ ሰዎች በጣም ለዴቭ ለሰጣችሁት ሪስፔክት ቴንክ ዩ እንላችኋለን። A few moments later እንዴ እኛ እኮ ሉተራን እኮ እስከነ ቆሻሻው እኮ ተሸክመን ያለ ነው። ኤሉዬ ምን መሰለሽ፣ እነሱ ምንም አሉ ምንም ምድር ላይ ያለችው ቤተክርስቲያንን በወረቀት ብዛትና በቴዎሎጂ ብዛት ሊቀይሩት አይችሉም። እነሱ ጋር ያለው ወረቀት ብቻ ነው። ይሄ የአባቶች ትምህርት ምናምን ብለው የሚቆሩበት ግን ነንሴንስ የሆነ ነገር መንፈስ የሌለው ማለት ምንም ነው። ኦኬ እነ አባቶቻቸው ግን የነሱ አባቶች እዚህ ኢትዮጵያ ውስጥ ያሉ አባቶቻቸው እንዴ እኛ እኮ ስለ ሉተራን እኮ እስከነ ቆሻሻው እኮ ተሸክመን ያለ ነው እኮ። ስድስት አባል ባጭሩ ነገር የ666 አባል እዚህ አሜሪካ ውስጥ ያሉት ሉተራኖች ተቀየረች። አሁን እንኳን እዚህ አሜሪካ ሲኖዶስ ያለችው አይደለም የፓስተሮች ጸሎት ሲኖር እኮ የጌታ እራት ይሰጣሉ። እሱ እዚህ ያሉት አሜሪካ ውስጥ ያለችዋን አንዷን የሉተራን ቤተክርስቲያን ባለፈው ከታናሪያ ነው ምናምን ነው ሌዝቢያን እንትና ቄስ አድርገሽ ሆነች። ይሄን ሁላ ተሸክመን ነው እኛ የምንኖረው። ይሄን ሁሉ ቆሻሻቸው ተሸክመን ግን ንጹህ የሆነውን ወንጌል ያዙ ወንድሞች ብለን ስላሉ ከነሱ ኦርቶዶክስ ቤተክርስቲያን ነው የሚሄደው። እሑድ ቀን እኔ ፕሮቴስታንት ቸርች አልሄድም። እኔ መካነ ኢየሱስም አልሄድም። ምክንያቱም ጩኸቱንም አልችለው፣ ጫጫታውን ግርግሩም አልችለው። እኔ እሑድ ጠዋት የት ነው የምሄደው? ኦርቶዶክስ ቤተክርስቲያን ነው የምሄደው። እኔ አሁን ክፍለ ሀገር ሲሄድ አሁን የሚቀጥለው ሳምንት እሄዳለሁ፣ ለ10 ቀን ቆያለሁ ለስራ። አላደግኩበትም አይደለም። ለእኔ በጣም የተለየ እንትን ነው። ከዘፍጥረት እስከ ራእይ መጽሐፍ ቅዱስ ይነበባል በአንድ እሑድ ላይ። የራሱ ምርጫ አለው። እየተመረጠ እኛ ጋር መካነ ኢየሱስ ሰው ከኦሪት እናነባለን፣ ከወንጌላት እናነባለን፣ ከመልእክት እናነባለን። ኖርማል ስቲል መካነ ኢየሱስን ሊተርጂ የሚከተሉት እሱም እየጠፋ ነው፣ ግን ብዙ አሁን እንሞክራለን ያን እንዲነሳሳ። አትሊስት ግን ከነዚህ ከሶስቱ ክፍሎች እንዲነበብ ይሞከራል። እነሱ ጋርስ ከኦሪት አንስተው እስከ ራእይ ያነባሉ። ከኦሪት የተወሰነች ክፍል፣ ከነቢያት የተወሰነ ክፍል፣ ከመዝሙር የተወሰነ ክፍል፣ ከወንጌል፣ ከሐዋርያት፣ ከራእይ መጽሐፍ ቅዱስ ይነበባል። ቅድሚያ የምሰጠው ለአፖስቶሊክ ፋዘርስ ነው፣ ለነ ሉተር አይደለም። ስለዚህ አንዳንድ ሀሳቦች ከሉተር ጋር ብጋጭ እኔ ብቻ አይደለሁም፣ ካልቪኒስቶቹም ከሉተር ተከታዮች ጋር ይጋጫሉ። እኔ ብቻ አይደለሁም፣ ሉተራዊና አርሚኒያንም ከካልቪኒስቶች ጋር ይጋጫሉ። እኔ ብቻ አይደለም፣ ጴንጤቆስጣውያን ካልሆኑት ጋር ይጋጫሉ። እኔ ብቻ አይደለሁም፣ የመንፈስ ቅዱስ እንቅስቃሴ ታምር መስራት የጸጋ ስጦታዎች አልቀጠለም ባዮቹ ቀጥሏል ከሚሉት ጋር ይጋጫሉ። በመካከል እርስ በርስ የሚጋጩ ነገሮች አሉና በእኔ የተጀመረ በእኔም የሚቆም አይደለም። ስለዚህ እኔ ታማኝነቴ መጽሐፍ ቅዱስ በእምነትና በልምምድ ላይ የመጨረሻው ባለስልጣን ነው ብዬ ስለማምን ታማኝነቴ ለመጽሐፍ ቅዱስ እንጂ የዛሬ 500 ዓመት ለነበሩ ሐዳሲያን አይደለም። እኔ ለየትኛውም ትራዲሽን ሌተር ለመጡት በኋላ ለመጡት ለየትኛውም ትራዲሽን ታማኝነት የለኝም፣ ሸክምም የለኝም። ካልቪኒዝም፣ ኒው ፐርስፔክቲቭ፣ አርሚኒያኒዝም፣ የሆነ ኢዝም ምናምን የለኝም። በኤንፒፒ ላይም ኤክስፐርት አይደለሁ። ኤንፒፒ የሚያነሳቸው ነገሮች እኔ ወደ ጥንቷ ቤተክርስቲያን አስተምሮና ልምምድ ሄጄ ጥናት በማድረግበት ጊዜ ከተረዳኋቸው ጋር ብዙ የሚገጥም ነገር አለው። መጽሐፎች ላይ መጥቀሴም
ኤንፒፒ አቀንቃኞችን ብቻ አይደለም የጠቀስኩት። ብዙ ካልቪኒስቶችን መጽሐፌ ላይ ጠቅሻለሁ። ብዙ አርሚኒያንን መጽሐፌ ላይ ጠቅሻለሁ። ብዙ ሉተራንን መጽሐፍ ቅዱሴ ላይ ጠቅሻለሁ። ስለዚህ የጋራ ጉዳዮች ስላሉን በክርስትና ውስጥ የሚገለጡ ስትሪሞች ከመሆናቸው የተነሳ ነው እንጂ የኤንፒፒ ተከታይም አይደለሁም፣ ኤክስፐርትም አይደለሁም፣ የተለየ ጥናትም የለኝም። የኔ ምልከታ ከሐዋርያት ጋር ኮንቲኒቲ ሊኖረን ይገባል። እምነታችን ሐዋርያዊ የሚሆነው ወይም ሐዋርያውያን የምንሆነው በእምነታችን እና በልምምዳችን የጥንቷን ቤተክርስቲያን መረዳት የሐዋርያውያን አበው የምንላቸውን የአፖስቶሊክ ፋዘርስ በአንደኛው እና በሁለተኛው መቶ ክፍለ ዘመን የነበሩ የቅዱስ ጳውሎስ፣ የቅዱስ ጴጥሮስ፣ የቅዱስ ዮሐንስ ተማሪዎች የነበሩ እነሱ ያስተማሯቸው የእነሱ ተማሪዎች ተማሪ የነበሩ የነበራቸውን ነገር ለመረዳት ጥረት ማድረግ ነው። እንደዛ ጥረት ሳደርግ ግን ቅድም የጠቀስኳቸው በወንጌላውያን ክርስትና ውስጥ ወይም ደግሞ በሊቃውንት መካከል እየመጡ ያሉ የአስተሳሰብ ጎራዎች ጋር የምንጋራቸው ነገሮች ተከስተዋል። እንደዚህ ነው ያለኝ መረዳት። እኔ ኤንፒፒ ላይ ምንም ኤክስፐርቲዝ የለኝም። የዛ ማቀንቃኝ ደጋፊም ተቃዋሚም አይደለሁም። ብዙ እንደው አርሜኒያን ኢትዮጵያ ውስጥ አጠቃላይ ክርስትና በሚኖሩ ካታጎሪዎች ውስጥ ብዙ ጊዜ ወይም የሆኑ ኤርሊ ፋዘርስ ባዩ ሌንሶች ውስጥ ተከፋፍለው በዛ ይከራከራሉ። አሁን ያለው በጣም ወጣቱ ትውልድ ደግሞ ኤኒትራይትን በጣም ሲከተለ ያለው የፒስ አንደርስን በጣም ያለው የእነሱ ተጽዕኖ በጣም አለ። ብዙ ወጣቶች ነው ያለው ትምህርት ቤት አካባቢ። ለነገረ መለኮት ስልጠና የተጋለጡ ሰዎች የሚረዷቸው ናቸው። እነሱ ጋር አያለው በደንብ ልክ በፊት የሆኑ ላይኖችን እንደሚያዘው ማለት ነው። ምን ምክር አለ ለእነኝህ ወጣቶች እንደዚህ ፐርስፔክቲቮችን በጣም ኢንተርቴን ሲያደርጉ ይዘው አንድ እንትን ዊንግ ሲሄዱ ምን ምክር አለ? እኔም የግለሰቦች የሞደርን አስተሳሰብ ጎራዎች ታማኝ ተከታይ እንዲሆኑ አልመክርም ማንንም። በወንጌላዊን ክርስትና ውስጥ ብዙ ኢዝሞች አሉ። ለየትኛውም ኢዝም ታማኝ እንዲሆኑ አልመክርም። ወደ ጥንት ቤተክርስቲያን እንዲመለሱ፣ የጥንት የነበረውን ቤተክርስቲያን የነበራትን አስተምሮ እንዲረዱ፣ ታማኝነታቸው ለዛ ሆኖ ግን ክርስትና ወይም አስተምሮ ነገረ መለኮት ለየዘመናችን ትርጉም በሚሰጥ መልኩ ያንን ለማቅረብ ዴቨሎፕ የምናደርጋቸው ነገሮች ስላሉ ያንን የጥንቷ ቤተክርስቲያንን አስተምሮ በመረዳት ለዘመናችን በሚሆን መልኩ ማቅረብ ላይ ቢተጉ ነው የምመርጠው እንጂ የተለያዩ ኢዝሞች አሉ። አብዛኛው ከፈረንጅ ሀገር የሚመጣ ነው። ያንን የመከተል ብዙ ባይኖርባቸው ባይነኝ። ደግሞ ሁሉም ሄደው የሚጀምሩት በአብዛኛው ከ16ኛው መቶ ክፍለ ዘመን ነው። ክርስትና ከ16ኛው መቶ ክፍለ ዘመን አልጀመረም። የ16ኛው መቶ ክፍለ ዘመን የታደሰ እንቅስቃሴ ቤተክርስቲያን በዘመናት ውስጥ መሰረቷን ወይም ደግሞ መስመሯን እየሳተች አዲዱን እየሳተች ስለሄደች እንመለስ ወደ እውነቱ ወደ መነሻው ወደ መጀመሪያው እንመለስ የሚል እንቅስቃሴ ስለሆነ ያንን የሐዳሲያን ወይም የሪፎርመሮችን ናፍቆት ወይም ደግሞ ጥማት ትክክልም ነው። ያን ተቀብሎ ወደ ጥንቱ የሚደረግ ምልሰት መሆን እንዳለበት አምናለሁ፣ አስተምራለሁ። የልጁን ጥያቄ ሚስ እንዳላረግ ሁለተኛውን አስተሳሰብ ይህ ከ500 በላይ የቆየውን ታዲሳን ሪፎርም ቴዎሎጂ እንዲሁም ስር የሰደደ ወንጌላውያን ኢቫንጀሊካል ክርስትና ጋር አይጋጭብም ወይ? ከላይ ያወራ ነው። እንዴት ታስታርቃቸዋለህ? ጉዳይም አይደለም። ምክንያቱም ወንጌላዊ ክርስቲያን ነኝ። ወንጌላውያን ክርስቲያኖች ምንድነው አቋማችን? ዋና አቋማችን በአስተምሮም በልምምድም የመጨረሻው ባለስልጣን መጽሐፍ ቅዱስ ነው። ሉተር አይደለም፣ ካልቪን አይደለም። የሉተር ጎራ የካልቪን ጎራ የሌሎችም ጎራ አይደለም። በእምነትና በልምምድ በአስተምሮና በሕይወት ጉዳይ ላይ የመጨረሻው ባለስልጣን መጽሐፍ ቅዱስ ነው። መጽሐፍ ቅዱሴን ሳነብ ሉተር እንዳነበበ በማንበብ ካልቪን እንዳነበበ በማንበብ አልጀምርም። መጽሐፍ ቅዱሴን ሳነብ ራሴ እንዳንባቢ ያነባለው። ከዛ ውጭ ግን ጉዞዬን የምጀምረው አባቶች የቤተክርስቲያን አባቶች በተለይ ሐዋርያውያን አበው አፖስቶሊክ ፋዘርስ እንዴት አነበቡት ከሚል የጥንቷ ቤተክርስቲያን እንዴት ትረዳው ነበር ከሚል ጀምሬ ከዛ በኋላ በማደርጋቸው ጉዞዎች ውስጥ ነው ሉተርና ካልቪን እንዴት አነበቡት ወደሚለው የምመጣው። ስለዚህ እኔ ከጥንቷ ቤተክርስቲያን ጋር ተስማምቶ ከነሉተር ጋር ልዩነት ከመጣ ታማኝነቴ ለጥንቱ ቤተክርስቲያን ማለትም ለመጽሐፍ ቅዱስ ነው ታማኝነት። የጥንቷ ቤተክርስቲያን ለቋንቋውም ለባህሉም ስለቀረበች ራሳቸውንም ሐዋርያትን የማግኘት በእነሱ የመማር እነሱም አብረው የሚያደርጉት ልምምድ ስለነበረ ቅድሚያ የምሰጠው
ለአፖስቶሊክ ፋዘርስ ነው፣ ለነ ሉተር አይደለም። ስለዚህ አንዳንድ ሀሳቦች ከሉተር ጋር ብጋጭ እኔ ብቻ አይደለሁም፣ ካልቪኒስቶቹም ከሉተር ተከታዮች ጋር ይጋጫሉ። እኔ ብቻ አይደለሁም፣ ሉተራዊና አርሚኒያንም ከካልቪኒስቶች ጋር ይጋጫሉ። እኔ ብቻ አይደለም፣ ጴንጤቆስጣውያን ካልሆኑት ጋር ይጋጫሉ። እኔ ብቻ አይደለሁም፣ የመንፈስ ቅዱስ እንቅስቃሴ ታምር መስራት የጸጋ ስጦታዎች ቀጥሏል አልቀጠለም ባዮቹ ቀጥሏል ከሚሉት ጋር ይጋጫሉ። በመካከል እርስ በርስ የሚጋጩ ነገሮች አሉና በእኔ የተጀመረ በእኔም የሚቆም አይደለም። ስለዚህ እኔ ታማኝነቴ መጽሐፍ ቅዱስ በእምነትና በልምምድ ላይ የመጨረሻው ባለስልጣን ነው ብዬ ስለማምን ታማኝነቴ ለመጽሐፍ ቅዱስ እንጂ የዛሬ 500 ዓመት ለነበሩ ሐዳሲያን አይደለም። ላይ ሁላችሁም እንዴት ሊሆን ቻለ? ምልክት እንትን የለም ማለት ነው አይደለ? ያው እንግዲህ ለነብይነት ማስረጃ የለም መሰለኝ። ብዙ ትንቢቶች ደግሞ ተናግሬያለሁ። እውነተኛ ነብይ ከሆንክ በቃ አንዲት ነገር እንድታደርግ ወይ አንዲት ነገር ልጠይቅህና እስቲ መልስልኝ። እውነተኛ ነብይ ከሆንክ ይሄ ከጎንህ የተቀመጠው ልደተ ቃል 7 የሚል ልጅ ይታያል? እሱ በድሮ ህይወቱ ምን እንደነበረ ንገረን። አላውቅም። እኔ ሁሉንም አምላክ የሚነግረኝን ብቻ ነው የማውቀው እንጂ እያንዳንዱን አላውቅም። ፕላስ ደግሞ ራሱ ፈጣሪ አሁን ቅርብ ከሆነ ጠይቅልንና ንገረን። ይኸው እዚሁ አለበለዚያ ግን የማይነግርህ ከሆነ ከፈጣሪ ምንም አይነት ድምፅ አትሰማም ማለት ነው። አዎ ደቂቃ እንሰጣለን። 3 ደቂቃ 4 ደቂቃ እንሰጣለን። ጠይቀው ልደተ ቃል በቀደም ህይወቱ ምን እንደነበረ ንገረን። እኔ የእውነት አላውቅም። ለምን እንደማላክ ታውቃላችሁ? ሁሉን የሚነግረኝ እንጂ እኔ በኋላ ምን እንደሚያጋጥምኝ አላውቅም። እኔ ጠይቀዋ እንዲነግርህ ጠይቀው። እኔ እንዲነግርህ ጠይቀው አይደለም። እኔ እያንዳንዱ ስም የምገልጸው የማውቀው አላውቅም። ራሱ አይ እኮ እያንዳንዱ እኮ ለምሳሌ የኔን እኮ አልጠየቅኩም፣ የፈለገን አልጠየቅኩም፣ የገብረ ሚካኤል ሌሎችንም እኮ አልጠየቅኩም። አንድ ሰው ነው ከዚህ ሁሉ መርጬ እንደው እስቲ ለምልክትም እንድትሆነን ልደተ ቃል በድሮ ህይወቱ እኔ ምንድነው በጣም ይገር ነኝ። በቃ ይሄንን ነገር ለማወቅ ያሳስበኛል። አሁን ባለው በዚህኛው ህይወቱም ስለሚያሳስበኝ የቅርቤ ሆነው በቀደመው ህይወቱ ምን ቢሆን ይሄ ልጅ ብዬ ወንደር አደርጋለሁ፣ እጠይቃለሁ። ሴት ሆኖ ተፈጥሯል። ሁላችንም ሴትና ወንድ ሆነን ግዴታ እንፈጠራለን። የእውነት ሴትና ወንድ ሆነን በሁለት እንፈጠራለን። ስሙን ማን ነበረ ስሟ? ሊዱ። ይሄማ የሆነ ነገርማ አለ። አይ ይመች በቃ እና ጽድቀበት እንዴ ትላለህ? አይ በቃ ጠይቁት እናንተ። ኦኬ ጥሩ ቀልድብን ደምሳሽ። እግዚአብሔር አምላክ ማስዋል